ወይኔ እናቴ ሰው ለመኪና ላይ መኪና ይገዛለታል፣ ቤት ላይ ቤት ይገዛለታል። እቺ ደግሞ ሁለት እንትን አበባ ይዛ ማለት ነው አገር እያዝልኝ ይለቀቅልኝ እያለች ነበር። እኔም ገርመኝ ነገር ማለት ነው አይዲያ እኮ ከኛ ነው እየወሰዱ የሚሰሩት ማለት ነው። ሰሞኑን እንግዲህ ለሄርሜላ አንድ አበባ እንኳን አልተሰጣትም። ለሩትዬ አበባ ላይ አበባ፣ መኪና ላይ መኪና፣ ቤት ላይ ቤት እየተሰጣት ነው። የኔ ንግስት እሷ ስለምትለይ ነው። እቺ ኮቶታም ደግሞ ማለት ነው አንድ ፍሬ አበባ ማለት ወይኔ እናቴ አይደለም አብርሃም ያለው እኮ ነገር ነው ያሳቀኝ። ኤፍሬም ጋር ይዘሽ ሂጂ እስቲ አላላትም? ኤፍሬም ለኤፍሬም አበባ ብርቅ ነው እንዳንተ? ተው ወንድምህንማ እንደዚህ አታድርገው። ኤፍሬም በአንተ ስም የምጠራ አይደለም። እሺ ምን ይመስላል? ይሄ ገንገበት የሆነ ሰውዬ ማለት ነው። ምን ይመስላሉ? ይሄ ክፍት አፎች አፋቸውን ከፍቶ ደግሞ ሲያስጠሉ። ብታምሩ ራሱ እንደዚህ ስትሆኑ ኩሩቲ እንደዚህ ፍቅልቅልቅልቅ ስትል እኮ በቃ ምድሩን ነው የምታቀብጠው ማለት ነው። እቺ ትላለች። እቺ ምን ትመስላለች? ኮቶታ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኔ ያሉ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ተረፍረፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እቺ ሄርሜላ የምትባልና አብርሃም የሚባሉ እንከፎች የእንከፍ እንከፎች ማለት ነው መጥተዋል። እንግዲህ ያው ሰሞኑን አበባ ናፍቋት ነበረ። የቀለበቱ ቀን ቀለበት የሚደረግበት አበባ አስታውሳችኋል? አይታችሁ ከሆነ ማለት ነው ትዝ ካላችሁ እሱን ነበር በአይኗ ያየችው እና አበባ በአይኗ አይታ አታውቅም። አበባ ምን እንደሆነ ሽታው ምን እንደሆነ አሽታው ራሱ አታውቅም ማለት ነው። እና በመጨረሻም እንግዲህ አበባ የሚባለው ስም አይታ ሁለት እሽግ ነው የሚባለው ሁለት እንትን ነው መሰለኝ እና እንዴት ያደረጋቸው እንደነበረ እኮ ማለት ነው። መኪና በተሰጣ